جاهز 1 2 3 استي እውነት ለመናገር አረቦች እንደዚህ ያደርጋሉ ማለት በእርግጥ ጥሩ ማድረግ ለሰው ማድረግ ካላችሁ ለሰው ማድረግ ለሰው ማካፈል ያለ ነገር ነው ግን ከምንሰማው 100% 100% ነው ጥሩ የሚያደርገው ስለሆነ እንደዚህ አይነት ነገር ስናይ እኔ በኩል በጣም ነው የሚገርመኝ ምክንያቱም በቃ ስለነሱ የምሰማው ነገር አብዛኛው መጥፎ ነገር ነው 98% መጥፎ ነገር ነው የምንሰማውና ስለነሱ እንደዚህ ጥሩ ነገር አደረጉ በተለይ እነሱ ጋር ቆይቶ ሄደ ለተባለ ሰው እነሱ ጋር ሰራተኛ ሆኖ ሰርቶ ቆይቶ ሄደ ለተባለ ሰው ጥሩ ነገር ሲያደርጉ በጣም ነው የሚገርመኝ እኔ በበኩሌ ማለት ነው እና ለዛ ነው ይሄን ቪዲዮ ላካፍላችሁ የመጣሁትና ለምንድነው እንደዚህ ያደረጉለት ለምንድነው መኪና ይገዙለት ለምንድነው ቤት ያስተካከሉለት ለምንድነው ብር በካርቶን አድርገው የሰጡት ለምንድነው እሱን ለማየት ራሱ እዛ ድረስ ይሄዱት እውነት እነሱ የናል ጥሩ ስለሆኑ ነው የሚለው ነገር አብረን እናያለን ተከታተሉ ሃይ ሰላም ወዶች የማዳም ቆሞች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ተመልሼ መጥቻለሁ። ዛሬ ተመልሼ የመጣሁት አረቦች ለናይጄሪያዊ ዜጋ በጣም ደስ የሚል ነገር እውነት ለመናገር በጣም ደስ የሚል ነው። ለሰው ጥሩ ነገር ሲደረግ ለራሳችሁ እንደተደረገ ያህል ደስ የሚላችሁ አይነት ነገር የለም። እንደዛ ነው የተሰማኝ። ምክንያቱም የሰው ሀገር ላይ ሆኖ ምን ያህል ስቃይ ምን ያህል መከራ ምን ያህል ሰውን ናፍቆት የሀገር ናፍቆት በተለይ ልጆች ካላችሁ የልጆች ናፍቆት የቤተሰብ ናፍቆት እና በቃ አላለ ሰው ስር ተቀጥሮ ስትሰሩ ነፃነት የማጣት በተለይ እዚህ ሱዳን ላይ ነፃነት የማጣት ብቻ በጣም ብዙ ነገር አለ አንድ ሁለት እንደዚህ ነው ብዬ ነግራችሁ ከምችለው ከምገልጽላችሁ በላይ ታውቁታላችሁ ማዳም ቅሞችና በጣም ደስ ያለኝ እውነት ለመናገር ማለት ነው ጥሩ ነገር ስትሰሩ ምንም አይነት መጥፎ ነገር ብታሳልፉ ጥሩ ነገር ስትሰሩ ይከፍላችኋል ስራው ራሱ ይከፍላችኋል እውነት ለመናገር ማለት ነው ጥሩ ነገር ስራው በራሱ እናንተ የሰራችሁት ነገር በራሱ ይከፍላችኋል ማለት ነው እውነት ለመናገር ማለት ነው አሁን ይሄ ናይጄሪያዊ ወጣት እዚህ ሳውዲ አረቢያ ለ10 አመት ምናምን የቆየውና እዚህ 10 አመት ውስጥ ታውቁታላችሁ ቤተሰብ አለ ራሳችሁ እዚህ የምትኖሩበት ወጪ አለ ብሩ እንደዛ በረካ የለውም በቃ ሰርቼ ለወጣለሁ የዚህን ያህል ጊዜ ሰርቼ ለወጣለሁ ብላችሁ የምትመጡበት አይነት ነገር እንደዚህ በቀላሉ አይለወጥም እንደዚህ በቀላሉ አይሳካላችሁ በተለይ ሰው ሀገር ላይ እንደዚህ የመሳካት እድሉ በጣም አነስተኛ ነውና ምክንያቱም በጣም ብዙ ነገር አለ ብዙ ምትደፍኑት ቀዳዳ ስላለ አይሞላላችሁም እና ይሄ ልጅ ናይጄሪያዊ ዜጋ ነው አረቦች ጋር በመካኒክ ነበር የሚሰራው በጣም ረጅም አመት 10 አመት ምናምን ነው እሱ ጋር የቆየው እና በዚህ በረጅም አመት ውስጥ በርግጥ ያው እንደዚህ ምንም ነገር ለራሱ አላደረገም ሳይሆን አድርጓል ግን አይሞላላችሁም ዱንያ ነው አይሞላም ግን አላለ በጣም ፍላጎታችሁ ይጨምራል ልጆች ያፈራችሁ ቤላችሁ ቁጥር ሁሉ ነገር እየጨመረ ይሄዳልና 10 አመት ሰርቶ በቃ ከዚህ በኋላ ሀገሬ ገብቼ ሰርቼ ኖራለሁ ብሎ ወደ ሀገሩ ተመለሰ እነሱ ጋር በሚሰራበት ጊዜ እንዳልኳችሁ መካኒክ ነው የሚሰራው መኪና ነው የሚያስተካክለው የአረቦችን መኪና ነው የሚያስተካክለውና በጣም ጥሩ ሰራተኛ ነበረ በርግጥ እኔ ባላቀውም እነሱ ከተናገሩት እነሱ ካደረጉለት ነገር አንፃር ብዬ ነው እየነገርኳችሁ ያለሁትና የሆነ ነገር ስታዩ እንደዚህ አላለ እንደዚህ ቢሆን በጣም ጥሩ ሰራተኛ ቢሆን ነው ጸባይ ያለው ሰው ቢሆን ነው መቼ ጸባይ ባይኖር አንደኛ ነገር 10 አመት እነሱ ጋር መኪና እያስተካከለ ይቆይ ነበር ሲቀጥል ደግሞ እነሱ ራሱ በጣም ከረጅም ጊዜ ቆይታ በኋላ እሱ ጋር ሄደው እንደዚህ ይሄንን የሚያክል ነገር አድርገውለት አይመለሱም ነበር ማለት ነው እና አንዳንዴ ህይወታችሁ በምን እንደሚለወጥ ማታቁም አሁን 10 አመት እዚህ ለፍቶ ያላደረገውን ነገር በ10 አመት ውስጥ ያላደረገውን ነገር ነው እነሱ ሄደው በአንድ ያደረጉለት ማለት ነው እና እውነት ሪስክ ከየት እንደሚመጣ አይታወቅም እውነት ለመናገር በጣም ደስ የሚል ነገር ነው ለመናገር እንደዚህ ብሎ ራሱ መግለጽ የሚከብድ እሱ ራሱ በቪዲዮ ላይ እንደምታዩት ቪዲዮ ከጎን አስቀምጥላችኋለሁ እዩት መጀመሪያ የነበረውን ቤት እንዴት ወዴት እንደቀየሩለት
የልጆቹን ክፍል ለብቻ አድርገው እንዴት እንዳሳመሩለት። የእሱን ክፍል መጀመሪያ አጎበር ውስጥ ነበር ተሸፍኖ የሚተኛው፣ ፍራሽ ላይ ነበር የሚተኛው። አልጋ አስገብተውላት ለሴቷ ልጅ በፒንክ ከለር የሴት ከለር፣ ለወንዱ ልጆች እንደዛው በራሳቸው ከለር፣ የግቢውን መሬት ማብራቶቹን፣ ቀለሞቹን፣ ግድግዳ የቤቱን ቀለም ከዛም አልፎ ቤቱን እንደዛ ሳምረውለት ከዛም አልፎ መኪናን የሚያክል ነገር እስኪ አሁን ስጦታ ማን ይሰጣቸዋል? እውነት ለመናገር ማለት ነው። መኪናን የሚያክል ነገር ስጦታ ማን ይሰጣል? ሰው ማንም አይሰጥም። ማንም እና መኪና ገዝተውለት ግብርና ስለሚሰራ እዛ ወደ ሀገር ቤት ገብቶ ለግብርና የሚሆነውን መኪና ገዝተውለት ለማመላለሻ ማለት ነው። እና መኪናው ራሱ አሁን የቤት መኪና ለሚገዙለት የቤት መኪና ከዚህ ወደ መስሪያ ቤት ምናምን መንቀሳቀሻ ቢሆን የቤት መኪና ነው። ግን እሱ እርሻ ስለሆነ የሚሰራው ለእርሻ የሚሆነውን መኪና ገዝተውለት ብር በካርቶን ሰጥተውት አያችሁ። እሱ ራሱ በቪዲዮ ላይ እንደምታዩት መናገር ቃል ሁላ አጠረው እና ቪዲዮ በደንብ እዩት። በእውነት በጣም ያስገረሙኝ እውነት ለመናገር እንደዚህ አይነት ጥሩ አረቦች አሉ እንዲህ እስክል ድረስ ማለት ነው። እና ያው እንዳልኳችሁ ከ98% መጥፎ ነው። ግን እንደዚህ አይነት ጥሩ ደግሞ ሲታይ እኔን እንደገረመኝ እናንተ የሚያስገርማችኋል ብዬ ነው ያመጣሁላችሁ። እናንተም ሀሳባችሁን ኮሜንት ላይ አሳውቁኝ። ቪዲዮ ደግሞ ላይክ አድርጉት። እና ወዶችዬ ብልላችሁ ነው ከዚህ ካየሁት አንፃር ስራችሁን ታማኝ ሆናችሁ የሰውን ሀቅ ወደ ራሳችሁ ሳታስገቡ ስትሰሩ ስራው ራሱ ይክሳችኋል። እና የሰውን ሀቅ ጠብቃችሁ ስትሰሩ በቃ ርዝቃችሁም እየሰፋ ነው የሚሄደው። ባላወቃችሁት ደግሞ እንደዚህ እንዳያችሁት ልጅ አላህም ያስደስታችኋል። በነገራችን ላይ ይሄ ልጅ ብቻ አይደለም። አሁን ሳሚ የሚባል ታውቁታላችሁ፣ ቲክቶክ ላይ አይታችኋል። የወይስ ላምበርጊኒ ዱባይ ላይ ኮንስትራክሽን በሚሰራበት ቦታ ላምበርጊኒ መኪና አይቶ ምናምን አንዱ ግባ ብሎት ምናምን አይታችኋል ብዬ አስባለሁ። እና እንደዛው ነው የዚህ ልጅም ህይወት እንደዛው ነው። አንድ አይነት ነገር በብዬ ነው የማስበው እኔ። እና እሱ ህይወቱን ለመለወጥ ከሀገር ወጥቶ ዱባይ ላይ በሚሰራበት ሰዓት አጋጣሚ እሱ አይቶ ነው እንደዛ አጋጣሚ አሁን ሪል ስቴት ላይ የሚሰራው። እና ጥሩ ነገር ስትሰሩ ጥሩ ነገር ይከፈላችኋል። ያው መቼ እንደሆነ ባታውቁትም ጥሩ ነገር ስትሰሩ ጥሩ ነገር ይከፈላችኋል። የሰውን ሀቅ ወደ ራሳችሁ ካላስገባችሁ ጥሩ ነገር ስትሰሩ ጥሩ ነገር ወደ ህይወታችሁ ይመጣል። እና በጣም ደስ የሚል ነገር ነው። ቪዲዮ ኢንጆይ አድርጉት። ይሄን ዩቲዩብ ቻናል ደግሞ ሸቃሊቶች የማዳም ቅመሞች ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ዩቲዩቤን ሰብስክራይብ አድርጉልኝ፣ በደንብ ሼር አድርጉልኝ። ቪዲዮ ደግሞ ላይክ አድርጉት። ኮሜንት ሀሳባችሁን ኮሜንት ላይ አሳውቁኝ። ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ባይ